እንደሚታዩት ነው ማለት ነው። በጣም ብዙ ተከፋይ የሆኑ ሰዎች አሉ እዚህ ጋር በጣም ሪፈር ስታደርጉ በጣም ብዙ ይከፍላል ማለት ነው። በጣም ይከፍላል። ሶ እዚህ ጋር ሞንዝሊ ሪፈራል ራንክ ነው ማለት ነው። ሪፈር ስታደርጉ በቃ በጣም ነው የሚከፍለው። ሶ በዚህ ሙድ መቀጠል ትችላላችሁ ማለት ነው። ሁሉንም ስቴፕ አንድ በአንድ እናያለን በመቀጠል እንደ ትሬንድ አሁን በጣም የሆነ ስራ ነው እንትን ኤክስፕሌን የሚያደርጋችሁ ብዙ ሰዎች እየሰሩበት ያለ ስራ ነው ማለት ነው። እና ስቴፖቹን እንዴት መስራት እንዳለባችሁ አንድ በአንድ ለማለት እንሞክራለን ማለት ነው። እዚህ ጋር አሁን ኦኬ ማለት እዚህ ጋር ለምሳሌ አፑን ታወርዳላችሁ። ትንሽ ሜጋባይት ናች፣ አትሊስት 34 ሜጋባይት ናች ማለት ነው። ያችን አፕሊኬሽን ኮሜንት ስራ አስቀምጣለሁ ማለት ነው። በዛ ሊንክ ገብታችሁ እንትን ማውረድ ትችላላችሁ ማለት ነው። ከዛ በኋላ አፕሊኬሽኑን እንዳወረዳችሁ ኦፕን ብላችሁ ገብታችሁ ቀጥታ ወዴት ነው የሚመጡት ብትሉት ቀጥታ ወደ ፕሮፋይል የምትሆነውን ትነካላችሁ ማለት ነው። አይ ሚን እዚህ ጋር እንደገባችሁ እዚህ ጋር ፕሮፋይል ትነካላችሁ ማለት ነው። ኮርነር ላይ ቶፕ ላይ ነክታችሁ ከዛ በኋላ ትነካላችሁ። ቀጥታ ወዴት ነው የሚመጡት ብትሉት እዚህ ጋር አካውንት የሚለውን ትነካላችሁ ማለት ነው። መታችሁ ከዛ በኋላ እዚህ ጋር ሎጊን ዲቫይስ የስልካችሁን ስም ነው የሚያስቀምጠው። እኔ ጋር ቴክኖ ነው ማለት ነው። እዚህ ጋር ስልካችሁን ዲቫይስ ያስቀምጣል ማለት ነው። ሎጊን ዲቫይስ እሱን ያስቀምጣል በራሱ። በመቀጠል ደግሞ ጎግል አይ ሚን እዚህ ጋር ጎግል ኢሜል ኔም ነው ማለት የሚያስቀምጠው ማለት ነው። እዚህ ጋር የራሱ ያስቀምጣል ኢሜል ኔም። መጀመሪያ እዚህ ጋር መታችሁ ከሶስቱም ቀድማችሁ እዚህ ጋር ኢሜሉን ነው ማለት ነው እንትን የምታደርጉት። ከዛ መታችሁ ኢሜሉን ታስገባላችሁ ማለት ነው። እዚህ ጋር ኢሜሉን ካስገባችሁ በኋላ እዚህ ጋር ቬሪፊኬሽን ኮድ ይላክላችኋል። ያኛውን ቬሪፊኬሽን ኮድ እዚህ አምጥታችሁ ቬሪፋይ ታደርጋላችሁ ማለት ነው። ከዛ በኋላ እዚህ ጋር ያሉት ሶስቱንም ከጨረሳችሁ በኋላ ቀጥታ ወደ ሲግኒቸር ምናምን ትመጣላችሁ። ሲግኒቸር የራሳችሁን ኔም ታስቀምጣላችሁ፣ ችግር የለም እሱ ነገር። ከዛ ላንጉዌጅ እንግሊሽ ትመርጣላችሁ። ኒክኔም እሱንም ዝም ብላችሁ ዮናስም ኒክኔም ታስገባላችሁ። ከዛ መቀጠል ደግሞ እዚህ ጋር ደግሞ ኤጅ አትሊስት 18 በትንሹ 18 መሆን አለበት ማለት ነው። እኔ 22 ብያለሁ። ጀንደር ያው ሜል። ከዛ በኋላ በመጨረሻ ስቴፕ ደግሞ ፕሮፋይል ፒክቸር ማለት ነው። በቃ እነዚህ በጣም ቀላል የሆኑ ስቴፖች ናቸው ማለት ነው። ከዛ ፕሮፋይል ኢሜጅ ታስገባላችሁ። እሱ ማስት ነው። ፕሮፋይል ኢሜጅንም ማስገባት አለባችሁ ማለት ነው። መተው የለባችሁ። ፕሮፋይል ኢሜጅ ታስገባላችሁ አፑን እንዳወረዳችሁ። ከዛ በመቀጠል ደግሞ እዚህ ጋር እንደምታዩት ከሆነ እዚህ ጋር ማይ ዋሌት የሚለውን ሲታዩ እዚህ ጋር ወደ $6.2 ሰርቻለሁ ማለት ነው። አይ ቲንክ በሁለት ቀን ነው የሰራው ማለት በአንድ ቀን ሰው ካላችሁ ብዙ መስራት ትችላላችሁ። ብዙ በዚህ ክረምት ብዙ መስራት የምትችሉበት ስራ አንዱ የሚባል ይሄ ስራ ነው ማለት ነው። ከዛ እዚህ ጋር ለምሳሌ እናንተ የጋበዛችሁ ሰው በዚህ ሙድ እንደዚህ ሬጂስተር መሆን አለበት ማለት ነው። ከዛ እዚህ ጋር ለምሳሌ 6.2 ሰርቻለሁ። ሰው በመጋበዝ መጀመሪያ የሰራሁትን አውጥቻለሁ ማለት ነው። ከዛ እዚህ ጋር ሁለተኛው ደግሞ እዚህ 1.4 ኮይንስ የሚለው እሱ $1.4 የሚለው በጌም የተሰራ ነው። በመቀጠል ደግሞ 6.20 የሚለው ደግሞ በኢንቫይቴሽን የተሰራ ነው ማለት ነው። እና ሁሉንም አንድ በአንድ እናያለን። እዚህ ጋር ለምሳሌ እዚህ ጋር ማይ ጂምስ የሚለውን ሲታዩ ማለት ነው። ማይ ጂምስ የሚለውን ሲታዩት እዚህ ጋር ወደ 10,000 ጂምስ ወደ $1 ነው የሚቀየረው ማለት ነው። እኔ ጋር ለምሳሌ 62,000 ጂምስ ነው ያለው። ያ ማለት ደግሞ $6.2 ማለት ነው። $6.2 አለ ለኔ። ሶ በዚህ ሙድ መስራት ትችላላችሁ። በጣም ቀላል። ወደ $10 ከደረሳችሁ ማውጣት ትችላላችሁ። ኦሬዲ እኔ ጋር ለምሳሌ earn another 38,000 ይላል ማለት ነው። 38,000 another እንትን ከተከፈልኩ ወደ $10 ማውጣት ይችላል ማለት ነው። ወዲያው ማለት ነው። ከዛ በዚህ ሞድ ሰው ኢንቫይት በማድረግ በእያንዳንዱ ሰው $1 ነው የምትከፈሉት ማለት ነው። በመቀጠል ደግሞ ያው እንደምታዩት እዚህ ጋር ኢንቫይት ፍሬንድስ ጌት ይችላል። እነዚህ ጂምሶች ናቸው ማለት ነው። እነዚህ ጂምስ ፖይንቶች 10,000 ጂምስ ፖይንት $1 ነው ማለት ነው የሚቀየሩት። ሶ እዚህ ጋር ኢንቫይት ፍሬንድ ቱ ጌት ጂምስ ይላል። እዚህ ጋር ፕሬስ እናደርግ እዚህ ጋር ሊንኩን ኮፒ ማድረግ ይቻላል ማለት ነው። ኮፒ አድርገን ከዛ በኋላ ለማንም ሪፈር ማድረግ ነው ማለት ነው። ሴንድ ማድረግ ነው ለማንም። እንደዚህ አድርገን መስራት እንችላለን። ሶ
እዚህ ጋር መተን ማለት ነው። ከዛ አናዘር ሌላ ደግሞ ሌላ እነዚህን ጂምስ ፖይንቶችን መካፈል የምንችለው በሌላ መንገድ ደግሞ እዚህ ጋር ዳውንሎድ ገሚገላ ይላል ማለት ነው። ገሚገላን ዳውንሎድ ስናደርግ ደግሞ ሌላ ተጨማሪ አዲሽናል ጂምስ ፖይንቶችን መከፈል እንችላለን። በመቀጠል ደግሞ ወደ እዚህ ጋር ፕሮፋይል ገብተን ኦር እዚህ ጋር እዚህ ጌም የተጫወትንበት ኮይኖችን ማለት ነው ማይ ኮይንስ ቅድም ያየናቸው እነዚህ ማይ ጂምስ ናቸው ማለት ነው። አሁን ደግሞ ማይ ኮይንስ የሚለውን እዚህ ጋር እናክተን ደግሞ ኮይኖችን ማግኘት እንችላለን ማለት ነው። እኔ ጋር ለምሳሌ ወደ 1.4 ኮይኖች አሉ ማለት ነው። ከዛ ደግሞ በመቀጠል እዚህ ጋር ለምሳሌ ኮይንስ ኤክስቼንጅ እናያለን ማለት ነው። ኮይን ኤክስቼንጅ እናያለን። ኮይን ኤክስቼንጅ ቱ ኮይንስ የሚለው ማለት ነው። ጂሞችን ወደ ኮይንስ ወደ ደግሞ ወደ ጂም ኤክስቼንጅ የምናደርግበት ማለት ነው። የራሱ ሬት አለ። 1 ጂምስ ወደ 80 ኮይን ይቀየራል ማለት ነው። እዚህ ጋር እንደሚታዩት ደግሞ ሚኒማም ኤክስቼንጅ የምታደርጉት ወደ 8 ሚሊዮን ኮይኖችን በጌም ካሰባሰባችሁ በኋላ ወደ $10 ነው ማለት ነው የምትከፈሉት። ኤክስቼንጁ እዚህ ጋር ማለት ነው። ኤክስቼንጅ ታደርጋላችሁ እዚህ ጋር 8000K ይላል ማለት ነው። 8000K ማለት ወደ 8 ሚሊዮን ኮይኖችን ኮሌክት ስታደርጉ ወደ አንድ ማለት ወደ 100,000 ጂምስ ተከፋይ ትሆናላችሁ ማለት። ያኛን ደግሞ ኤክስቼንጅ አድርጋችሁ እኔ ጋር ለምሳሌ ያው ኤክስቼንጅ አድርጌ ነው ሞከር ዩር ባላንስ ኢዝ ኖት ኢነፍ ይላል ማለት ነው። ሲሞክረው በዚህ ሙድ ኤክስቼንጅ ማድረግ ትችላላችሁ። በጣም ቀላል የሆነ ስራ ነው። ከዛ ገብታችሁ ተጨማሪ የጂምስ ፖይንት ለመከፈል ከፈለጋችሁ ዳውንሎድ ገሚገላ ከፕሌይ ስቶር ዳውንሎድ ማድረግ ትችላላችሁ ማለት ነው። በቀላሉ በዚህ ሙድ መጫወትና መስራት ትችላላችሁ። እዚህ ጋር ጌም ስትጫወቱ ደግሞ በቀላሉ እዚህ ጋር ጌም በቀላሉ ስትጫወቱ እዚህ ጋር ያሉ ኮይን ፖይንቶች ይጨምራሉ ማለት ነው። በዚህ ሙድ ትቀጥላላችሁ። ሌላ ጥያቄ ካላችሁ በኮሜንት ስር ማስቀመጥ ትችላላችሁ። መልካም ጊዜ